የቂጥ መንፈስኛ ሀገርም ገብቷል የተወገዩ ሰላም እንዴት ናችሁ? በአዲስ ቪዲዮ ተመልሰናል። ዛሬም እናንተ ዘና ፈታ ላይ ያደርጉ የሚችሉ ቪዲዮዎች ይዘናል። እስከ ቪዲዮ መጨረሻ አብራችሁን ሁኑ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡን በተለይ ላይክ ያስፈልገኛል። ይመቻችሁ። የኔ እናት 2 አመት ታገሽኝ ህይወትሽን ነው የምቀየረው። ካልሆነ ደግሞ ጸባይሽን እቀይራለሁ። ታጋሽ ትሆኝልኛለሽ። ሁለተኛ ያላደው ልጅ ተላማጣላህ አራ እየደወለች በጣም እያስቸገረች ነው። አራ ሚስትን ተበላ እናቴ ደግሞ ይችላል ማን እሱ ከኔ ተሽሎ ነው። እርግጥ ነው ብር አለው አይሱዙ ላይ ነው ከሰል የሚሸጠው። እርግጥ ነው አቋሙ ምናምን እንትን ነው። እሱም ከጫኝና አውራጅ ስለሆነ ነው። ከኔ ተሽሎ ነው ታዲያ። አረ የሚገርም ሰውዬ ነው። እንኳን አለፈችና እናቴ እርግጥ ነው እሺ፣ አሁን ቤት አለው። ከኔ ተሽሎ ነው ታዲያ። ካንተ ተሻለ ሰው ነው። እርግጥ ነው ሰፖርቲቭ ጓደኞች አሉት። ከኔ ተሽሎ ነው ታዲያ። አንቺ ጀለሰሉኝ እናሳ ሂጂ ጥርግርግ ጋርግሽ ሰርጋችሁን እንበላለን። እናቴ በጣም የምታስጠላ ሆዳም ነገር ነው። እና ሆዳም ስትማን 400 ብር ካለ እኔ ጋር 20 ብር አለ። አዋተን እኮ ይችላል። 20 ብር ምን ያደርጋለን? 400 ብር ካለ ግማሽ እንጀራ እንጨባለን። 400 ብር ትላለህ። 400 ብር እኮ 40 ዲች እኮ ነው እኮ። አንተ በዝርዝር እያሰብክ ነው። ግን ሚስትን ጅምላ ሻጭ ይበላህና እንደዚህ አይዳ አስብ። ሰፋ አድርጋ አስብ። ሰፋኔ ሂጂ ነው እዛ የሺሻ ቤት ቀላቢ ሚስት መላት እቺ ከኔ ተሽሎ ነው። ብር ሊኖር ይችላል፣ ቁመናው ሊያምር ይችላል፣ ቀይ ሊሆን ይችላል። ከኔ ተሽሎ ነው ወይ? በጣም ካሰጋ አንተ ራሱ ከኔ ተሽለ ነው። ከኔ ተሽለ ነው ወይ? ከኔ ተሽለ ነው ወይ ነው ጩኸት ነው ከኔ የሚሻለው። አንተ ከኔ የሚሻለው ጩኸት ነው አለ አላሙዲን። ይሳሳትብሻል። እሷን አትምሰይ፣ ይቅርብሽ። ማንን ማህደር ነው አላሙዲን እንዳይሳሳት። እኔ ቢሳሳት ላርመው። እኔ ቢሳሳት እማርመው ይመስላችኋል እንዴ? ቆይ ግን እናንተ ማይሰማው ጉድ የለም ዘንድሮ። እኔ አርመዋለሁ። ሲጀመር እንደዚህ ደስተት ይታረማል። ጉድ ምን ያላረም እሷ አታርም። ሲጀመር አይደለም ሴቱ ወንዱ እዚህ ውስጥ አያርምም። እሷን ትመስላላችሁ ተብሎ ወንዱ አያርምም። ያው በጭራሽ እውነቷን ነው። የምር ሁሉም ሰው የሚፈልገው ነገር ነው። ስለዚህ ልክ ናት። አንተ ምን አድርገን የታሰርከው? ዶክተሩ ካንሰር ስላለበት የቀረ እድሜው 2 ወር ነው አለኝ። እናማ እኔስ ምን ሞኝ ነው? ዶክተሩን ገደልኩትና ዳኛው 20 አመት ሰጠኝ። አንተ 20 አመት ልትኖር? አዎ የገረድ ልጅ። አረ ወይኔ ሳክስ ነው። ወይኔ እንዴት አመሸህ? እባክህ እንዴት አመሸሽ? በጣም መሸ አይደለ? ኧረ አልመሸም። ደሞስ ምን ችግር አለ? ታምሽ እኔ ያለው አይደለ? ቤት ጠብቀኝ። ከጓደኞቼ ጋር እኮ ትንሽ እየጠጣ ነገም እንደግማለን። እንኳን ጠጣሽልኝ። እዚህም ስለሄደ ቀረጠጥሽልኝ። ደግሞ ብዙ ወንዶች ነበሩ። አረ እንደውም ከነጭራሹ ሴቶች አልነበሩም ማለት ይቻላል። አረ ሴቶች ባይኖሩስ ወንዶች ብቻ ቢሆንስ? አንቺ አለሽላችሁ አይደል? እንደውም አንድ ወንድ እንደወደደኝ አይኑ ያስታውቅ ነበር። አረ ተይው ደሙን ልታፈላው እኮ የምትወደድ ሚስት አለችኝ። ወደድኩሽ ምናምን ሲል ነበረ። አረ ካላረገሽልኝም ሲል ነበር። ሚስት የኔ እንቁ ቤታችንን ልጅ በልጅ ልታረጊው ነው። ፈጣሪ ምን ይሰናል? ተመስገን ወይ ተመስገን ወይ ካራ ሁሉ ለድስ መጨረሻው ብቻ ይሻላል። በጣም ይሻላል። ወይ ልሸኝሻ አይሻልም እንዴ? አረ ወይ ጸባይ ገባህ እንዴ? ተጣላኝ እንጂ በዛው ሲነጋ ቃሽን ይዘሽ ሄደሽ እናትሽ ጋር ትኖሪያለሽ። አልበዛም? አረ ወይኔ ባለቀ ሰዓት አስበል እንዴ። እንደጀመረው አይጨርሰውም ነበር። ባለቀ ሰዓት እንደተናደደ ማሳየት አልነበረበትም። ብቻ ትዕግስት ያስፈልጋል። እኔም ያናድደኝ ይሄን የሚመስል ፊት ይዤ እቺ የምታክል ቂጥ እኔ አሁን እሺ ምንድነው የሚሻለኝ? እኔ ልብስ በስነ ስርዓት አሁን እኔ በቃ እንዲህ ስትል ዋው። ከዛ ድፍረቷ ግን የምር ቂጥ የሌላቸው ሴቶች ወንዶች ናቸው።
እንደዚህ አምና አትቀበልም መጀመሪያውን እንደነሱ አምና ብትቀበል ይሻላት ነበር። እንደዚህ አምና ብትቀበል ይሻላት ነበር። የኛ ሀገር ነገር በጣም አሳሳቢ ሆኗል። የቂጥ መንፈስ እኛ ሀገርም ሳይገባ አይቀርም። የተወጋዩን ብያለሁ እኔ እና አንቺ እኮ አንድ ሳንቲም አራት ገጽታ እኮ አንቺ አምቦ ብትሆኚ እኔ ጠበል ነኝ፣ አንቺ ፔን ብትሆኚ እኔ ኪለር ነኝ። እኔ ያን በቃ ፍቅሬን ለመግለጽ ቃላት ያጣውልሽ ላንቺ። አሁን ያልከኝ ከበቂ በላይ ነው ላንቺ። አንቺ እኮ በአድዋ ጊዜ ብትኖሪ እኮ ጣሊያን ኢትዮጵያ ለመውረር ሳይሆን አንቺን ለመውሰድ ነበር የሚዋጉት። አሁን ጨረቃ ወርዳ በእግሯ ሄደች ይባል ማን ያምናል? እኔ እኮ ፈጣሪን በጣም ከማመስገን የተነሳ እኮ አንቺ ነሽ። የምር ግን ወደኸኝ ተጸናውተሽኛል እንጂ ፍቅርሽ እኮ በጋለ ብረት ልቤ ላይ ታትሟልና ህትመቱ እንዳይለቀባክሽ ጠብቂው፣ ተንከባከብ። ምን ዋጋ አለው ፍቅር በባዶ ኪስ? ባዶ ኪስ ገጠር እኮ ሁለት ላማ ነው እፍ የሚታደም። እኔ መሬት የራሱ እኮ በአራት ዳይኖሰር ጠምደሽ ብታርሽ እኮ 3 ቀን ነው የሚፈጀው። አሁን እዚህ ጋር ምንም የሚልልኝ ቀማና ስለተቀመጥኩ የሳክስ ጥግ የምር። እሺ ባዶ ኪስ ካልሆንክ እናቴ ታማለች፣ ብር ያስፈልገኛል፣ ትሰጠኛለህ? ሰጥሻለሁ። ሄድሽ ልጠይቂያቸው 20 ብር የታክሲ ነው ማሳከሚያ 20 ሺህ ብር ነው እንጂ 20 ሺህ ነው ወይስ ያልኩሽን 20 ብር? እሺ ነው ያልሽ? 20 ሺህ ነው እንጂ ነው። ስንት ጊዜ ሆናችሁ? ወይ ግን ከታመነ 1 ወር ሆኖታል። ከታመነች 1 ወር? አንቺ እኔን እንደ ሩቅ ሰው አይተሽኝ ነው ወር ሙሉ ያልነገርሽኝ? በዚህ አይነት ብዙ የደበቅሽኝ ነገር አለ ማለት ነው። ኧረ የለም አትበይኝ። እንደውም ከዚህ በኋላ አጠገቤ እንዳንደርሽ አንቺ በጣም ድብቅ ሰው ነሽ አንቺ። ጭራይ በቃ አጠገቤ ላይሽ አልፈልግም። እንደው እሺ ይሄ ልጅ እግዚአብሔር በጣም ነው የሚችለው። ከየት ነው ሐሳብ የሚያመጣው? እኔ በጣም ተመችቶኛል። ይሄ ልጅ የምር ካይን ያወጣው ነው ምለው። እንዴ ሐሳብ አያልቅበትም። በቃ እኔ በቃ ይሄ ልጅ የሆነ ከፍታ ላይ ማየት እፈልጋለሁ። የዛሬው ቪዲዮ ይሄንን ይመስል ነበር። በቀጣይ በአዲስ ቪዲዮ አገኛችኋለሁ። ይመቻችሁ።